ለምንድን ነው እግዚአብሔር ከምግብ ይልቅ ጾምን ብዙ ቀን አድርጎ የሰራልን? እግዚአብሔር ይበላል አይበላም? ምእመናን ይበላል? ንገሩኝ እንጂ አይበላም። ስለዚህ እኛ ማንን መስለን የተፈጠርን ነው? ከ365 ቀን ጾሙ የሚበዛ ለምንድን ነው? ማንን እንድንመስል ተፈልጎ ነው? ለዚያውም ጥቂት ጥቂት እየበላን መጨረሻ ላይ ወደ አለመብላት ሂደን ወደ የትኛው መልካችን እንደርሳለን? ወደ ትክክለኛው መልካችን እግዚአብሔርን ወደ መምሰል እንደርሳለን ማለት ነው። ሰው አግብቶ ኑሮ ከሚስቱ ጋር፣ ሚስት ከባሏ፣ ባል ከሚስት ጋር አብረው ሲተኙ ይኖሩና ሲያረጁ አብረው መተኛት ያቆማሉ። ለምን ይመስላችኋል? መጨረሻ ላይ ማንን ወደ መምሰል ነው የሚሄዱት? ይሄ ጋብቻው የተሰጠ እንስሳዊ ጠባያቸውን ለማገዝ ነው። ማን ላይ እንስሳዊ ጠባያቸውን ሲያግዙ ኑሮ መጨረሻ ላይ መላካዊ ጠባያቸውን ተከትለው ወደ ፈጣሪያቸው ይሄዳሉ። ያገባም እንዳላገባ ይሆናል ያለው ለዚህ ነው። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። አንዴ ድገሙት። አቤት! እግዚአብሔርን መምሰል የሰው ልጅ ዋጋ ነው። ይሁላችሁ ሰው የተሰጠው እግዚአብሔርን መምሰል ነው ትክክለኛ ዋጋው። እግዚአብሔርን ስለመሰለ ገነት ተሰጠው። እንስሳትን ግዛ ተባለ፣ ምድርን ግዛ ተባለ፣ የሰማይ ወፍን ግዛ ተባለ፣ አራዊትን ግዛ ተባለ። ይሄ ብቻ አይደለም። ኢተአምሩኑ ከመ መላእክተ ጥቀ ንኮንን፣ መላእክትንስ እንኳን እንድንገዛ አታውቁም፣ በመላእክት እንኳን እንድንፈርድ አለ ቅዱስ ጳውሎስ። ስልጣን ተሰጠው። ይሄ የሰው ልጅ መልክ ነው። ትክክለኛ ዋጋው እግዚአብሔር መምሰል ነው። ከዚያ በኋላ ያን መልካችን ተውንና ምን ሆንን? የሰውነት ዋጋችንን ትተን ከብት ሆንን፣ እንስሳ ሆንን። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሶች ሆነ አለ ዳዊት። አሁን ጌታችን ኢየሱስ ክርስቶስ ያንን ዋናውን ዋጋችን ጥለነው ብንመጣ ምን እንዳደረገ ታውቃላችሁ? ያንን መልካችንን መልሶ ለመስጠት ዋጋችንን ለመመለስ እሱ የኛን መልክ ለብሶ መጣ። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ። አንዴ ርሶም ኩሉ ከሁሉ ድሃ ሆነ። ከመትባሉ አንትሙ በንዴተ ዚአሁ፣ በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እሱ መጣና የኛን መልክ ለበሰና ዋጋ የሌላችሁ እንስሶች ሆናችሁ ነበርና ዋጋችሁ የሆነ መልካችሁን ልሰጣችሁ የእናንተን መልክ ለበስኩ ለማለት እንስሶች መሃል የተወለደበት ምክንያት ያ ነበረ። እናንተ ዋጋ የሌላችሁ እንስሳ ሆናችሁ ነበረ። ዋጋችሁ ደግሞ የኔ መልክ ነበረ። ዋጋችሁን ለመስጠት እናንተን መስዬ መጣሁ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድ እሱ ያንተን መልክ ይዞ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን መልክ የለበሰው የሰው ዋጋ ውድ መሆኑን የምታውቁት ሰው እግዚአብሔርን መምሰሉ ውድ ስለሆነ የሰው ዋጋ እግዚአብሔር ሰው እስኪሆን ድረስ አደረሰ። አያችሁ፣ አንዳንድ ዕቃ ከጠፋ ከብትም ተሽጦ ቤትም ተሽጦ በቀላሉ የማይመለስ ዕቃ አለ። ሰው ውድ ዋጋ ነበረ። ሰማይ ቢለወጥ አይመልሰውም። ምድር ብትለወጥ አትመልሰውም። መላእክት እንኳን ለውጥ ቢሆኑ አይመልሱትም። ሰው ውድ ነገር ነበርና ውድ የሆነውን የሰው ልጅ አንድ እግዚአብሔር መጥቶ እሱ ብቻ ለውጥ ሆኖ መለሰው። የሰው ልጅ ዋጋው እግዚአብሔር ሆነ እላችኋለሁ። እስቲ የሰው ልጅ ዋጋው በሉ። ማን ሆነ? እግዚአብሔር ሆነ። ሰውን በሰማይ መግዛት አልተቻለም። ሰውን በምድር መግዛት አልተቻለም። ሰውን በአይላፍ መላእክት እንኳን መግዛት አልተቻለም። ሰውን በክርስቶስ ደም ነው መግዛት የተቻለው። አምላክ ሰው ሆኖ ባፈሰሰው ደም ሰው ተገዛ። ኢተአምሩኑ አንትሙ ከመ ታቦቱ ለመንፈስ ቅዱስ ዘህዱር በላዕሌክሙ እስመ ተሳየጠክሙ በሴት ወይኮንክሙ ለርእስክሙ። እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ
አይደላችሁም። ዋጋችን ማን ነው? የክርስቶስ ደም ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል፣ ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ዋጋ ያላችሁ ፍጡር መሆናችሁ ይህን የሚታወቀው 10ኛ ክፍል ወድቀ ሊሆን ይችላል። ተመርቀ ስራ ላገኘ ሊሆን ይችላል። እየጀመርክ እየተበላሸብህ ሊሆን ይችላል። ክርስቲያን ስለሆንክ ግን ዋጋ ያለ ሰው ነህ። ይህን ማወቅ ዋጋ ያለን ሰው ነን። ዋጋችንም እርሱ ክርስቶስ ነን። ከዚያ በኋላ የዋጋችን ክብር ምን አደረገው? ልብስ ምን ሆነ? ዋጋችን ትልቅ ስለሆን ለኛ የተገዛንን ልብስ ምን መሰላችሁ? ሐር መሰላችሁ እንዴ? አይደለም። ወርቅ የተጎነጎነበት መሰላችሁ? አይደለም። ብር የተጠለፈበት ነው? አይደለም። እለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእግዚአብሔር ቤተሰቦች ክርስቲያኖች ዋጋችን ውድ ነው። ውድ ስለሆነ ስንጠመቅ የለበስነው ክርስቶስ ነው። እኛ በምድር ላይ ያለን ውድ እንግዶች ነን ክርስቲያኖች። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ለኛ የተመረጠልን ምግብ የአምላክ ሥጋ ነው። ለኛ የተመረጠልን ምግብ የአምላክ መጠጥ፣ የአምላክ ደም ነው። ውድ ነንና የእግዚአብሔር ቤተሰቦች ሰምታችኋል። ለኛ ልብሳችን ክርስቶስ ነው። ምግባችን ክርስቶስ ነው። ማዕዳችን መስቀል ነው። ሀገራችን ደግሞ ሰማይ ነው። ርስታችንም ሰማይ ነው። አባታችን እግዚአብሔር ነው። የእግዚአብሔር ለኛ የሰጠን ውድ ስጦታችን ነው። ከምግብ መርጦ ሥጋውን፣ ከመጠጥ ለይቶ ደሙን፣ ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግሥተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። ሥጋችንን ለበሰ። ኦዛ አፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልዕልና ይልቅ የሰው ልጅን ውርደት ለወደድክ ለአንተ አንክሮ ይገባል ይላል አባ ጊዮርጊስ። ለኛ ዋጋችን ይሄ ነው። ለኛ ዋጋችን ማስቀደስ ነው። በእግዚአብሔር ቤት የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ነው። ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በሄድክበት ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። ታውቃላችሁ አንድ ክርስቲያን ንጉስ እንደሆነ ታውቃላችሁ። ቤተ ክርስቲያን ስትመጡ ወደ እግዚአብሔር ቤተ መንግስት እንደምትመጡ። የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ቢደውልላችሁ ለስንት ሰው ነው የምታወሩት እንዴ? እንኳን የአንዲቱ ሀገር መሪ እንደው የአንድ መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል። ፎቶአችሁንስ ለስንት ሰው ነው የምታሳዩት? እኔ እኮ ገሌን አውቀዋለሁ፣ አብረን እኮ አንድ ቀን ሻይ ጠጥተናል አይደል የምትሉት? እግዚአብሔር እኮ ያለ ወረፋ ነው እኮ። ዘበኛ የለብህ፣ ወረፋ የለብህ፣ ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባትህ ቤተ መንግስት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘህ አይልም።
እናንተ ግቡ ግቡ፣ እናንተ ኑ ኑ ኑ፣ አንተ ና አንቺ ነይ ነይ አይልም እግዚአብሔር። ሁላችንም ይሰማን። አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል።